ጽዋ ሲጠጡ ምን ላርጋቸው ሕይወታቸውን ሲያጡ ልቤ እያረረ እምባዬ እየፈሰሰ ዝም ብዬ ስሰማ ሳይ ሐሞቴ እየፈሰሰ የሰው ልጅ እንዲህ ይጨክናል እያሰበ በአእምሮ ልቡን ጥሎ ልብ ሳይኖረው ሰውን እየዳበሰ ይዞ ሁለት ራስ እየጫወተ እያማለለ በመንታ ምላስ ማታ ማታ የሚደራደረው የሚያርደውን ሲያዘጋጅ ሲቀየር ከሰው ወደ ሰይጣን ሲያደራጅ ሲያሳርድ ካደራጀው ከሚጠራው ጦር ደም ሲያፈስ ከጓደኞቹ ጋር ዋይ ዋይ ሲሉ የሞትን ጽዋ ሲጠጡ ምን ላርጋቸው ሕይወታቸውን ሲያጡ በሀገራቸው በኖሩበት በተወለዱበት ባደጉበት በነገዱበት ባረሱበት እንዲህ አይነት አራሽ ሲያጋጥማቸው ምንም ሳያስቡ በልማቸው በውናቸው የጉድ ጉድ ሲያሰማቸው ከራሳቸው ከሀገራቸው መጣባቸው። ጠዋት ላይ ሰው የሚመስለው ጥሩ ምላስ ያለው ሰይጣን የሚሆነው ማታ የሚቀየረው ጓዶቹ ግብረአበሮቹን ሲያጅቡት ዓይናቸውን ጨፍነው ልባቸውን ጥለውት አእምሯቸው ተከፍቶ በክፋት ምን ይጠቅማል ለወገን የአእምሮ ጮሌ ልብ ሳይኖረው የተፈጠረው ሎሌ 99 ፍጥሮች ኖሮት አንዱ ጠፍቶ ከመቶቹ ጎድሎት ሊፈልገው ሄደ አንዱን ለማግኘት። ይህንን ነበር የተማርነው ያስተማረን አምላክ። አንድም ነፍስ ለማድረስ ከፈለግ ዛሬ 100 ሺህ ነፍስ ሲጠፋ በቃ እርሱት አትፈልጉ የሚሉ ሲለፍፉ ለነገ ሲያዘጋጁ በርታ ሲሉ ልብ ላለው ልባቸውን ያማሉ። ሐዘን እንኳን ለመግለጽ ሲከለከሉ አጀንዳ አልተያዘም ሲሉ አምላክ ያስተማረን እንደ ሌባ ሞታችን የማይታወቅ ቀናችን ሰዓትና ጊዜ አጀንዳ የሌለው ነበር ትምህርታችን መዘጋጀት ለሁሉም። እንስሳ እንኳን ሐዘኑን ይገልጣል ደም ሲሸተው ጓዱ እንደሞተ ያውቃል። ትንሽም ቢሆን ያደርጋል የአቅሙን የልቡን ሐዘን ይገልጻል። እንዴት ነው ሰው አእምሮ ብቻ ያለው ያለ ልብ የተፈጠረው ምን ቢጎለው ነው? እስኪ ልጠይቅ ልብ ላላቸው መልሱን ስጡኝ ልጠይቃቸው። ይህንን ሰይጣን በቃ የምንልበት የንጹሐን ደም መፍሰስ የሚያቆምበት በሀገራቸው በኖሩበት ባደጉበት በነገዱበት በተወለዱበት እንዲህ አይነት አራጅ ያጋጠማቸው በቃየል የተጀመረው በአቤል ላይ የተፈጸመው መቼ ነው የሚቆመው? ዋይ ዋይ ሲሉ የሞትን ጽዋ ሲጠጡ ምን ላርጋቸው ሕይወታቸውን ሲያጡ